ጠንካራ ሰው እንጂ ክፉ ጊዜ አይቆይም ይላሉ አባቶች። አሁን ያለንበት ሁኔታ ምን ያክል አስቸግሮናል? በምን ያክል ተስፋ መቁረጥ ውስጥ ነው ያለነው? የአብዛኞቻችን ስሜት ይሆናል ብዬ ስለማስብ ነው። በምን አይነት ችግሮች ውስጥ ሆነን ነው ስራ እየሰራን ያለነው እየኖርን ያለነው? ተማሪው በተማሪነት ህይወቱ፣ መምህር በመምህርነት ህይወቱ፣ ዶክተር በዶክተርነት ህይወቱ፣ መሪ የሆኑ ሰዎች በመሪነት ህይወታቸው፣ ቤተሰብ የሚመሩ ሰዎችን በተመሳሳይ እያንዳንዳችን በህይወታችን እያጋጠሙን ያሉ መሰናክሎች ምን አይነት ናቸው? እነዛ መሰናክሎች ለምን ያህል ጊዜ የሚቆዩ ይመስሏችኋል? በተለይ እኛ ደግሞ እነኚህን ችግሮች የምናይበት መንገድ ችግሮቻችን እኛ ጋር እንዲቆዩና እንዳይቆዩ ያደርጋል። አንድ ጊዜ አንድ ሰው ስለ ሀብት ስለ አሴት ሪሰርች ማድረግ ጀመራሉ። ከዛ በኋላ በአለም ላይ እኔ ነኝ ያለውን ባለ ሀብት ማናገር ጀመራሉ። እዛ ጊዜ ሊሰጠው አልቻለም። ዝቅ ብሎ ደግሞ ሌላ ሰው መጠየቅ ጊዜ ሊሰጠው አልቻለም። ከዛ ከሰፈሩ ሄደ። ከሚያውቃቸው ሰዎች ባለጸጋ ከሚባለው ሰው ጉዞ ጀመረ። ሄደ፣ አገኘው፣ ስለሚያውቀው አወራው። ጋሼ እኔ የማይፈልኩት እንደዚህ አይነት ሐሳብ ነው። ምን አይነት ሐሳብ ፈለክ? እንደው አንተ የተባረክ ባለጸጋ ነህ፣ ሀብትህም በአንድ ጊዜ ተቆንጥሮ የሚያልቅ አይደለም። እንደው ግን ከዚህ ሀብት ጀርባ ምን አይነት ሚስጥር ነው ያለው አለው። ከዛ በኋላ እኔ ያው ሳላስበው ሀብታም ሆንኩ አለው። እንዴት? እንዴ 6 ልጆች አሉኛል። እንዴት ማለት ታዲያ 6 ልጅ ነው እንዴ ሀብታም ያደርጋል? 6 ልጆች ስላሉኝ የሚገርመው መጀመሪያ ትንሽ ደሞዝ ነው የነበረኝ። ከዛ አንድ ልጅ እያለኝ ያ ደሞዝ ይበቃኝ ነበር። 2 ልጆች እያሉኝ እየቀነሰ መጣ። ከዛ በኋላ መወልዳቸው ልጆች በችግር እንዲጠበሱ አልፈለኩምና ሌላ ስራዎችን መስራት ጀመርኩኝ። ያሉኝን አቅሞችና መጠቀም ጀመርኩኝ። ከዛ ለቤተሰቤ የተሻለ ኑሮ ስል መታተር ጀመርኩ። ሳላቀው ባለ ሀብት ሆንኳል። የኔ የሀብቴ ምክንያቶች 6 ልጆቼ ናቸዋል። ኦኬ አለና ይሄ ሰውዬ ያየበትን እይታ ገረመው በጣም። ብዙ ልጆች መኖር ለሀብት ምክንያት ነው ብሎ ኮንክሉድ አደረገ። ቀጥሎ ደግሞ በዛው ኮሚኒቲ ውስጥ በዝቅተኛ ህይወት ውስጥ የሚኖረውን ሰውዬ አናገረው። ከዛ በኋላ ሄድና አናገረው። ሰውዬ እንደው ግን ለምንድን ድሃ የሆንክ ይመስልሃል ይለዋል። አንተ በ6 ልጆች ምክንያት ነው እንጂ አለ። ለምን አለው። እንዴ መጀመሪያ አንድ ልጅ ያለ ጥሩ ኑሮ ነበር የምኖረው፣ ልብስ ቀይር ነበረ፣ በዓል ሲመጣ በቆንጆ ሁኔታ ነበር በዓል ማሳልፈው። ከዛ ልጆቼ እያደጉ ሲመጣ ግን ይሄንን ኢኮኖሚ ሼር ማድረግ ጀመርን። አሁን በልቶ ማደር እንኳን አስቸግረናል። አያችሁት? ለሁለቱም ለድህነትም ለሀብትም ምክንያቱ 6 ልጅ መኖር። ነገሮችን እኛ የምናይበት በምን አይነት መንገድ ነው? አሁን ሀብታም እንዲሆኑ ያደረጋቸው is not only 6 ልጅ መኖር አይደለም፣ ያንን ያዩበት መንገድ። ነገሮችን እንዴት ነው የምናያቸው? ይሄ ጊዜ እንዲህ የሚቀጥል ይመስላችኋል? ያልፋል። ይሄ ጊዜ ያልፋል በደንብ ማለት ነው። አሁን ከወረዳ መጣችሁ በስቃይ እየተማራችሁ ያላችሁ ልጆች እንዳላችሁ አውቃለሁ። አዎ ይሄ ጊዜ ግን ያልፋል። ቤተሰቦቻችሁ በማይሆን በጦርነት ሜዳ ተከበው ዛሬ አንድ ሰው ጎደለ ነገ አንድ ሰው ጎደለ እያላችሁ በጭንቀት እንዳላችሁ አውቃለሁ። ይሄ ጊዜ ግን ያልፋል። ዛሬ ልብሳችሁን በሚያምር ማዕዛ ባለው ሳሙና ማጠብ እየፈለጋችሁ ግን ውሃ ማጣችሁ ሊሆን ይችላል። ግን ይሄ ጊዜ ያልፋል በእርግጠኝነት። ዛሬ በቀን 3 መብላት ፈልጋችሁ ምናልባት በቀን አንድ ጊዜ ብቻ በልታችሁ ሊሆን ይችላል። ግን ይሄ ጊዜ ያልፋል። አንድ ቀን ደርድራችሁ የማትጨርሱት ቡፌ የምትደረድሩበት ቀን ሩቅ አይደለም፣ ቅርብ ነው። ይሄ ሁሉ ያልፋል በደንብ ያልፋልና የጥርስ ደም የሚባል ታውቃላችሁ ብዬ አስባለሁ። ማለት ሰው መሃል ሆነን ጥርሳችን ሲደም በቫይታሚን ሲ እጥረት ሰው ፊት ያንን ደም ተተፉታላችሁ። እንግዲህ ከኛ ከጥርስ ከደም ውጪ በጣም የሚሰቀጥጥ ምናምን ለዞም የራስ ማለት ነው። ግን ያለንበት ሁኔታ በሰዎች ስለተከበብን ሰዎች አብረውን ስላሉ ንቀትም ስለሚመስል ለመሸሽ ምርቀን ለመጥፋት ሁኔታዎቹ ስላልፈቀዱልን ስብሰባ ውስጥ ስለሆን ልንውጥ ማንፈልገውን ደም እንውጠዋለን። ዋጥ ያንን የጥርስ ደም አያችሁት? ግን ይሄ ጊዜ ሲያልፍ እነዛ ሰዎች ከስብሰባ በኋላ ጥርሳቸው ቢደማስ ጭራሽ ጥርሳቸው እንዳይደማ ለማድረግ ማከም ሁሉ ይችላሉ። በጥርስ ብሩሽ ቦርሸው ታጥበው ምናምን ማስቆም ይችላሉ። መጥፋት ብቻ አይደለም ዩሲ ያ ጊዜ ይመጣል። ወጥተው መጥፋት የቻሉበትን ጊዜ እንዳገኙ ሁሉ አሁን ችግሮቻችንን ወደ ውስጥ ዋጥ ካደረግናቸው እንደ ጥርስ ደም አንድ ቀን ታሪክ ይቀየራል።
ግን መጽናት ያስፈልጋል። ነገሮችን የምናይባቸውን የህሊና መነጽራችንን ሰፋ ማድረግ ያስፈልጋል። ወደ መልካም መንገድ ማምጣት ያስፈልጋል። ይሄ መጥፎ የመሰለውን ነገር ወደ ኦፖርቹኒቲ ኮንቨርት ማድረግ ያስፈልጋል። ከፍ ለማለት በቃ ልክ ንስር ዳመና ውሽንፍር በረዶ ሲመጣ ግላድ እንደሚያደርገው ከዳመና በላይ እንደሚበረው እነኚህን ችግሮች እስኪ ከችግሮቻችን በላይ እንድንበርባቸው ታኮ እናርጋቸው። በጣም ስፕሪንግ ቦርድ እናድርጋቸው። ይቻላል አይቻልም? በደንብ ይቻላል። በተለይ ደግሞ እግዚአብሔርን ያስቀደመ ሰው ይችላል፣ በደንብ ይችላል። ስለዚህ አሁን ያሉትን ችግሮች በብዙ ችግር ውስጥ ናችሁ እየተሰራችሁ። በተለይ ተማሪዎች በጣም ፔንፉል የሆነ ስቶሪ ያጋራችሁ ልጆች አሉ አውቃለሁ። ይመዳል እጄ ላይ በጣም ሃንድል ያረኳቸው ኬዞች አሉ። በብዙ መሰናክል ውስጥ ናችሁ የምትማሩ ማለት ነው። በብዙ ችግር ውስጥ ናችሁ ማለት እመኑኝ፣ ይሄ ጊዜ ያልፋል። እናንተ ግን በርቱ፣ በጣም በርቱ። የእውነቴን ነው የምላችሁ። ይሄ ጊዜ እንደሚያልፍ አስባችሁ መልካሙን ነገር በመመኘት ህልማችሁ ነገ ሊመጣ እንደሚችል ያንንም አምላክ እንደማይከለክላችሁ በማመን ስራ እንድትጀምሩ እፈልጋለሁ። 3 መልእክቶች አሉ በመጨረሻ። የመጀመሪያው መልእክቴ በርቱልኝ ነው። ሁለተኛው መልእክቴ በጣም በርቱልኝ ነው። ሶስተኛው መልእክቴ እጅግ በጣም በርቱልኝ ነው። ስለነበረና አጭር ቆይታ የእግዚአብሔር ስም የተመሰገነ ይሁን። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይሄ ቪዲዮ ከጠቀማችሁ አእምሯችሁ ውስጥ የሆነ ነገር ጥሎ ካለፈ ሌሎቹ እንዲማሩበት ሼር አድርጓቸው። ዩቲዩብንም ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።